ውስጥ በጣም ከሚያስፈሩኝና ድንጋጤን ከሚፈጥሩብኝ የቁርአን አያዎች ውስጥ አንዱ ይሄ ነው። ወቂለ اليوم ننساكم كما نسيتم لقاء يومكم هذا። ይህን ቀን በመርሳታችሁ ከጌታችሁ ጋር የምትገናኙባት እቺን ቀን በመዘንጋታችሁ ዛሬኛ እናንተ እንረሳችኋለን እንተዋችኋለን ይባላሉ። ያ በምድር ላይ ስንወድቅ ሲያነሳ ስንታመም ሲያድነን አስታውሱኝ አስታውሳችኋለሁና እያለ ሲጣራና ሲያበረታታ የነበረ ጌታ እናት ልጇን የምትረሳበት ወንድም ደግሞ ወንድሙን የሚከዳበትን ያንን ቀን በመርሳታቸው ዛሬኛ እናንተ እንረሳችኋለን እንተዋችኋለን ይባላሉ። በአንድ በኩል አንዱ ጀነትን መግባት ብቻ ሳይሆን የጌታውን ፊት በማየት ሲታደል የፈለገውን በማግኘት ሲከበር፣ በሌላ በኩል ደግሞ ሌላኛው ጌታው ረስቶታልና ማንንም አያስታውሰው ተትቷል እንዲርቅ ተደርጓልና ማንንም አያቀርበው። ታዲያ በዛች በመሰብሰቢያዋ በመቆሚያዋ በሂሳቧ ቀን አላህን ያገኘ ምን አለ? አላህን ያጣስ ምን አገኘ?